እዚህ ወጥቼ የሆነ ህይወቴን ወደ ሚረባ ወደሚጠቅም ነገር ምናምን ነው ላመጣው እችላለሁ ምናምን ብዬ በጣም ብዙ ጊዜ እዛ ይመስሉኛል ሁሉ ነገር ለበጎ ነው ምናምን ሲሉ አይደለም። አንዳንድ ነገር ለበጎ አይደለም ምናምን የሆነ ጊዜ ማን እንዳጠናው ባላቅም ኢትዮጵያ ውስጥ በጣም the common name ወይም ደግሞ በጣም ብዙ የሚዘወተረው ስም ተስፋዬ ነው ምናምን ሲባል ሰምቻለሁ። ያ ብዙ ተስፋዬዎች አሉ ማለት ዲግሪ ያን ያህል ኢምፖርታንት ነው በዚህ እድሜው ምናምን ለምንድን ነው የማይኖረውና ለምንድን ነው የማይሞተው? ሰላም እንዴት ናችሁ? 3 ጊዜ አማን ነው ወይ? እኔ ደህና ነኝ። በጣም ደስ የሚል ቀን ነው እና ትንሽ ዊንዲ የሆነ ኤንቫይሮንመንት ውስጥ ነው ያለሁት። ማለት ንፋስ ያለበት ቦታ ምናምን ያለሁት ዛፎች ምናምን ስላሉ ግን ድምጼ እንደሚሰማ ተስፋ አረጋለሁ እና ቀጥላለሁ ማለት ነው። ኤኒዌይስ ዛሬ ላወራበት ያሰብኩት ሀሳብ ተስፋ ምንድነው ወይም ደግሞ ተስፋ ለኔ ምንድነው የሚለው ነው። አይገስ ሁለተኛው ይሻላል። ምክንያቱም እያንዳንዱ ሰው ተስፋ ላንተ ምንድነው ተብሎ ቢጠይቅ የተለያየ ዴፊኒሽን የተለያየ ትርጉም ሊሰጥ ስለሚችል ማለት ነው። ስለዚህ ተስፋ ለኔ ምንድነው የሚለውን ነው ለማውራት የምሞክረው። ኤኒዌይስ ተስፋ በጣም እንደ ኮንሰፕት እንደ ጽንሰ ሀሳብ በጣም ፋሲኔት ከሚያደርጉኝ ነገሮች መሀል ነው ብዬ ነው ማስበው። መሀል ብቻ ሳይሆን ዋነኛው ነው ብዬ ነው ማስበው። እኔም ብቻ ሳይሆን በጣም በዓለም ዙሪያ ያሉ ሰዎችን በሙሉ ተስፋ ሙቭ ያደርጋቸዋል ስለ ተስፋ ያላቸው ሀሳብ። ምክንያቱም ስለ ተስፋ በጣም ብዙ ግጥም ተገጥሟል፣ በጣም ብዙ መጽሐፍት ተጽፈዋል፣ በጣም ብዙ ሙዚቃዎች ተደርሰዋል፣ በጣም ብዙ ስዕሎች ተስለዋል። ተስፋ እንደ ቲም ወይም ደግሞ እንደ ሴማ ወስደው ማለት ነው። ያ ብቻ ሳይሆን በሰዎች ህይወት ውስጥ ሰዎች ህይወታቸውን ብዙ ጊዜ ሲተርጉ በተለይ ሞቲቬሽናል የሆኑ ሰዎች ወይም ደግሞ እንዴት ነው ህይወታቸውን ሰዎችን ኢንስፓየር እንዲያደርግ የሚያወሩ ሰዎች ብዙ ጊዜ ያቺን የተስፋ ኤሌመንት ወስደው ሰዎችን ለማነቃቃት ሰዎችን ለማነሳሳት ምናምን ይጠቀሟታል። ብዙ ፈላስፎችም እንደዛው ደግሞ ተስፋን በተመለከተ በጣም ብዙ ስኩል ኦፍ ቶት ሰርተዋል፣ የራሳቸውን ሀሳብ አስቀምጠዋል ምናምን። በዋነኝነት ደግሞ ብዙዎችን የሚመለከተው ነገር የሰው ልጆች በእምነት ውስጥ ወይም በሃይማኖት ውስጥ ያለው ኮር ሀሳብ ወይም ደግሞ ኮር ተስፋ ይሄ ለምሳሌ ዘአፍተር ላይፍ ራሱ ስናስብ የሆነ ነገር ታገኛለህ የሚል ተስፋ ነው። ወይም ደግሞ የሆነ ይሄ ዓለም ክሩክድ የሆነ ዓለም ነው፣ ይሄ ዓለም የተመታ ዓለም ነው፣ በጣም ኮራፕት የሆነ ዓለም ነው። ዘንድ ዜር ኢዝ አ ፐርፌክት ዓለም እና ደግሞ ፍርድ የሚሰጥበት ፍትህ የሚሰፍንበት ምናምን ተብሎ ደግሞ እንደዛው የሃይማኖቶች ደግሞ ዋነኛ ምንድነው ኮር ይሄ ኒውክለስ አስኳሉ ደግሞ ተስፋ ነው ማለት ነው። እና ላይክ ስክሪፕቸር ባይብል ላይም እንደዛ ይላል። ለምሳሌ እምነት፣ ፍቅር፣ ተስፋ እነዚህ ጸንተው ይኖራሉ ይላልና ያ ሶ ዋን ኦፍ ዘ ፒላርስ ተስፋ ነው ማለት ነው። አይኖይስ ግን ወደ ራሴ ስመለስ ተስፋ በጣም ፋሲኔት ያደርገኛል ብያለሁ እና የኔ ቴክ የሰው ልጅ ተስፋ መቁረጥ አይችልም የሚል ነው እና እሱን ወደ በኋላ መለስበታለሁ። ግን አሁን ተስፋ ለኔ ምንድነው የሚለው ነገር just more of ሊሄድበት ማለት ነው። የመጀመሪያው ነገር እስከ ቅርብ አመታት ድረስ ለተስፋ ያለኝ አመለካከት በጣም ላይክ ልክ ያልሆነ ወይም ነው ፍሎድ የሆነ ወይም ደግሞ የተወሰነች ፒክቸር የተወሰነችውን ፓርት ወስዶ በዛ the whole part generalize የሚያደርግ ነው ብዬ አስባለሁና ልክ አልነበረም ብዬ ነው ማስበው። አሁን ባለውበት ኤጅ ሬትሮስፔክቲቭ ወደ ኋላ ሳየው ማለት ነው እና ስለ ተስፋ ያለኝ አመለካከት ልክ አልነበረም። በሻውሻንክ ሪደምፕሽን ላይ ሬድ የሚባል አንድ ካራክተር አለና ሬድ ምን ይላል? hope is a dangerous thing። ተስፋ በጣም አደገኛ ነገር ነው፣ በጣም ብዙ ሰዎችን ሲያሳብድ ከጤንነት ሲያርቅ ምናምን አይቻለሁ ይላልና እንደዛ ነበር የሚመስለኝ እኔ። በተለይ ደግሞ እኛ እንደ ሀገር እኛ እንደ ማህበረሰብ ለተስፋ ያለን ኦብሰሽን ሳይ ማለት ነው በጣም ስለ ተስፋ ኦብሰስድ ነን በጣም። የሆነ ጊዜ ማን እንዳጠናው ባላቅም ኢትዮጵያ ውስጥ በጣም the common name
ወይም ደግሞ በጣም ብዙ የሚዘወተረው ስም ተስፋዬ ነው ምናምን ሲባል ሰምቻለሁ። ያ ብዙ ተስፋዬዎች አሉ እና ሰዎችንም ሳይ ምናምን በቃ እንደዛ ይመስሉኛል ሁሉ ነገር ለበጎ ነው ምናምን ሲሉ አይደለም፣ አንዳንድ ነገር ለበጎ አይደለም ምናምን። ለምንድነው እንደዚህ የሚሉት? ለምንድነው ራሳቸው የሚያሞኙት ምናምን እል ነበር። ምን አውቃለሁ እኔ ነው። ኤኒዌይስ ግን አንድ ሰው ትዝ አለኝና ግቢ ያለን which means ዩኒቨርሲቲ ያለን ማለት ነው አየዋለሁ ብዙ ጊዜ በተደጋጋሚና መጀመሪያ አካባቢ አስተማሪ ይመስለኝ ነበር። እንደውም የሆነ በቃ ግባብዳ መጽሐፍ ይዞ ምናምን ወይ የሆነ ቦርሳ ፒሲ ተሸክሞና ይራመዳል፣ በቃ ግቢ ውስጥ ይሄዳል ምናምን። ሰውየው ቢያንስ 50 ቢበዛ ደግሞ 60ዎች ውስጥ ምናምን ሊሆን ይችላል። አይ ዶንት ኖ ብቻ በጣም ፊት ከሆነ ደግሞ 70ዎች ውስጥም ሊሆን ይችላል፣ አላውቅም። ኤኒዌይስ ግን ሰውየውን ሳየው ኋላ ላይ አስተማሪ መሆኑ ቀርቶ ተማሪ እንደሆነ ሰማሁና በጣም ገረም ነበር። ላይክ ለምንድን ነው በዚህ እድሜ የሚማረው? እኛ እንኳን 18 19 20 ምናምን ሆነን ራሱ በቃ ገና በቃ ዲግሪ ዘን እሺ ምንድነው ከዛ የሚመጣው ነገር ምናምን ብዙም ልባችን አንጥልበትም። እና የሰውዬ ምንድነው ከዚህ ውስጥ ሊያወጣ ያለው ኤክስትራክት ሊያደርግ የፈለገው ከዚህ ዲግሪ ውስጥ ምንድነው ማለት ዲግሪ ያን ያህል ኢምፖርታንት ነው በዚህ እድሜው ምናምን? ለምንድነው የማይኖረውና ለምንድነው የማይሞተው በቃ በቀላሉ ምናምን ብዬ አስብ ነበርና በጣም በጣም ስህተት እንደነበርኩ የገባኝ ኋላ ላይ ነው። በቃ ላይክ እንደ ሬድ እንዳለው በቃ ሆፕ ኢዝ ዴንጀረስ ቲንግ። በቃ ይሄ ሰውዬ ተስፋ አሳብዶታል። ዝም ብሎ ይሄ ዊሽፉል ቲንኪንግ አሳብዶታል። በቃ ልክ ጤነኛ አይደለም ይሄ ሰውዬ። ምክንያቱም በ50 እና በ60 ዓመት ውስጥ ትምህርት በቃ የሆነ አስተማሪ ግልምጫ ችለህ ያንን ሁሉ ጥናት ችለህ ምናምን መጽሐፍ ተሸክመህ ምናምን መዞር ሰማው የሆነ ሌቭል ኦፍ ዲሉዥናል መሆን ይጠይቃል ምናምን ብዬ አስብ ነበር። ኋላ ነው ልክ እንዳልነበርኩ የገባኝ። እና ሁልጊዜም የሆነ አስተሳሰባችን እንድንቀይር የሚያደርጉን አጋጣሚዎች ይፈጠራሉና የሆነ ሰዓት በጣም የቅርብ የምለው ቤተሰብ ታመመና ጀስት ሆስፒታል አድሚት ተደረገና ረጅም ጊዜ እዛ ሆስፒታል ውስጥ መቆየት ነበረበትና ያው ጀስት አልፎ አልፎ ይሄድ ነበር እኔም ሆስፒታል። በጣም ማለት ክረምት ስለነበር ብዙ ጊዜ ቆይቻለሁ እዛ ሆስፒታልና ጊዜ በሚኖረኝ ሰዓት እየወጣው ዋርዶቹን ምናምን ቼክ አደርጋለሁ ሌሎችን ዋርዶች ምናምንና በጣም ብዙ አይነት ሰዎች አሉ። አንዳንዶቹ ይሄ ፊዚካል የሆነ ዲፎርሚቲ ያለባቸው ሁለት እግራቸው የተቆረጠ ምናምን በቃ ላይ በህይወትና በሞት መሀል ያሉ ሰዎች ተርሚናል ኢልነስ ይዟቸው ምናምን በቃ አይድኑም ምናምን የሚያስቡ ሰዎች ምናምን ነበሩና ያ መጀመሪያ ላይ በቃ ስላልሞቱ ብቻ ኤግዚስት ያደርጉ ሰርቫይቭ የሚያደርጉ ሰዎች ምናምን መስለው ይታዩ ነበር። ኋላ ቆይቼ ሳያቸው ግን እነዚህ ሰዎች ህመምተኞች አይደሉም፣ ጀስት የመዳን ተስፋ ያላቸው ሰዎች ናቸው። ዝም ብሎ ታማሚና ኤግዚስት የሚያደርጉ ሰዎች ሳይሆኑ በመዳን ተስፋ ቀኖችን የሚገፉ ሰዎች ናቸው ምናምን ብዬ እንዳስብ አደረገኝና ላይክ ካንሰር ዋርድ የሚል መጽሐፍ አለ የሶልዘንስታይን እና እዛ ላይ ካንሰር ዋርድ ላይ ሰዎቹ ታመው ምናምን ሆስፒታል ናቸው እዛ ይሄ ካንሰር ዋርድ ውስጥ የገባ ሰው አብዛኛውን ጊዜ የመሞት ቻንሱ በጣም ከፍተኛ ነው ምናምን። ግን እንደዛም ሆኖ ፖለቲክስ ዲስከስ ያደርጋሉ፣ ያፈቅራሉ ምናምን ለነርስ ደብዳቤ ይጽፋሉ፣ የፍቅር ደብዳቤ። ኢቭን በጣም የሞት ሽታ በሚሸትበት ቦታ ሁሉ በቃ የህይወት ኤግዚስት ያደርጋል መኖር ኤግዚስት ያደርጋል ምናምን ነገር እና ሆፕ እኔ ይሄ ኦፕቲሚዝም ስለሚመስለኝ በጣም ይደብረኝ ነበር። ግን ሆፕ ለካ ዝም ብሎ ኦፕቲሚዝም አይደለም ሆፕ ስለ መድረሻው አይደለም ሆፕ ስለ መንገዱ ነው ምናምን። እና ሰዎች የሚኖሩት ምናምን ነገር የሆነ ነገር ለመድረስ ሳይሆን እስካሉ ድረስ በቃ ይሄ አን አክት ኦፍ ሪቺንግ አውት ነው በቃ ህይወትን እንዴት ነው ትርጉም መስጫ አይነት ነገር ነው። እና ሆፕ ዝም ብሎ የሆነ ነገር ይመጣል የሆነ ነገር ይከናወንልኛል ምናምን ብሎ ማሰብ ሳይሆን just regardless of that ማለት የሆነ ነገር ባይሆንም ህይወት እንደምንፈልገው ተርን አውት ባያረግም ህይወት እንደምንፈልገው ባይመጣም በቃ ወርዝ ያረጋል መኖር ወርዝ ያረጋል ትናንሽ ነገሮች ትናንሽ ብለሲንጎች ህይወት ላይ ምናምን ወርዝ ያረጋሉ። መኖር ደስ ይላል አይነት ነገር መኖርን እስከ መጨረሻው to the fullest ለማጣጣም መሞከር ነው በቃ እንጂ እኛ እንደምንፈልገው ይመጣል ምናምን ሆፕ ማለት አይደለምና ያ እነዛ በሽተኞች እነዛ ያየሁት ኤክስፒሪየንስ ምናምን ሰማው አለ አይደለ ሐሳቤን እንደቀየር ምናምን አድርጎኛል።
የለምን ሲሳይ የሆነ ግጥም አለ እኔ ዲፋይ የምደረገው በጠባሳዎቼ በስካሮቼ ሳይሆን ለመዳን ባለኝ ተስፋ ነው ምናምን ይላልና ኢትስ ሃው ዩ ሲ ኢት ነው። በቃ ማንኛውንም ነገር እኛ በምናየው መልኩ ነው ትርጉም ልንሰጠው የምንችለው እንጂ የሆነ ነገር ሙሉ ትርጉም ያለው ነገር አይደለም። እና ዘ ሚኒንግ እኛ ለህይወታችን የምንሰጠው ሚኒንግ እነዛ ዳርክ ሞመንቶች ውስጥ በነዛ ዳርክ የሆኑ ነገሮች ውስጥ ያወጣናል። እና ቪክቶር ፍራንክል ማን ሰርች ፎር ሚኒንግ ላይ በኦሽዊትስ ኮንሰንትሬሽን ካምፕ ውስጥ የነበረውን ቆይታውን ኤክስፒሪየንስ ጽፏልና በጣም የሚገርመኝ ነገር በዛ ኦሽዊትስ ኮንሰንትሬሽን ካምፕ ውስጥ የተረፉት ሰዎች ጠንካሮቹ በጣም ወጣቶቹ ጉልበት ያላቸው ያንን ሃርሽ የሆነ ኤንቫይሮንመንት መቋቋም የሚችሉት ምናምን ሰዎች አልነበሩም። ከዛ ይልቅ ለህይወታቸው ሚኒንግ የሰጡ ሰዎች ነበሩ ነው። ሼባም ቢሆን በቃ ድክም ያለ ይሄማ በቃ አንድ ቀን እዚህ ውስጥ ኤግዚስት አያደርግም ይሄን ስራ ከባድ ስራ እየሰራ ይሄን ህይወት በቃ ኤግዚስት አያደርገው ይሞታል ምናምን የሚባሉት ሰዎች ግን ተርፈዋል። ለምንድን ነው የተረፉት? ለህይወታቸው ሚኒንግ ስለሰጡ ነው። ህይወታቸውን ከሆነ ነገር ጋር ስላያያዙት ነው። በቃ ትርጉም ላለው ነገር ህይወታቸውን ስላያያዙት ነው። ሶ ማን አይነት ህይወት ነው ያለ ሚኒንግ ሚኒንግ የሌለው ህይወት ማን በጣም በጣም ሳድ የሆነ ህይወት ነው። እና ዛት ሚኒንግ ነው ሆፕ ተስፋ የሆነ ነገር የሚያስቀጥለን የሚያኖር ዛት ሚኒንግ ነው። እና የኔ ቴክ ተስፋ መቁረጥ አይቻልም የሚል ነው። ተስፋ መቁረጥ አይቻልም ማለት ተስፋ መቁረጥ የለባችሁ ምናምን ሳይሆን በቃ ሎጂካሊ ኢምፖሲብል ነው። ተስፋ መቁረጥ ሎጂካሊ ኢምፖሲብል ነው። ለምሳሌ አንድ ነገር ክብ ከሆነ አራት ማዕዘን መሆን አይችልም። አራት ማዕዘን የሆነ ክብ መስራት እችላለሁ የሚል ሰው አይኖርም። በቃ ሎጂካሊ ኢምፖሲብል ነው። ሁለቱ ነገሮች አብረው ኮኤግዚስት ማድረግ አይችሉም ነው። እንደዛ ሁሉ ተስፋ መቁረጥ የሚባል ነገር የለም። ተስፋ መቁረጥ አይቻልም። በቃ ኤግዚስት አያደርግም ተስፋ መቁረጥ የሚባል ሀሳብ። እና የሆነ አንድ ፖድካስት እያየው ነበር ሚያሞትሊ የባርቤዶስ ፕሬዚዳንት እና ትሬቨር ኖሃ ያደረጉት ጭውውት ማለት ነው። የሆነ ሰዓት እንደውም ስለ ኢትዮጵያ ያወራችው ነገር ምናምን ተቆርጦ ወጥቶ በጣም ቫይራል ሆኖ መነጋገሪያ ሆኖ ነበር። ግን ቢዮንድ ዛት በጣም በጣም አሪፍ በጣም ጸዴ ፖድካስት ነው እና ሙሉም ብታዩት አሪፍ ነው እንደውም በዚህ አጋጣሚ ማለት ነው። እና እዛ ላይ እኔ ልቤን ከነካኝ ነገሮች ሙቭ ካረጉኝ ነገሮች መሀል አንደኛው ምንድነው ስለ ተስፋ ሲጠይቃት ሆፕ ኢዝ ሂውማን ትላለች። ማለት ሆፕ ኢዝ ሂውማን ማለት እንዴት ነው? በቃ ማለት ለምሳሌ ሌሎች አኒማልስ ምናምን ተስፋ ማድረግ አይችሉም ማለት በቃ ተስፋ የሰው ልጅ ነገር ነው። ተስፋን ከሰው ልጅ አውጥቶ ማቆም አይቻልም። እንደገና ደግሞ የሰው ልጅ ደግሞ ከተስፋ ውጪ ደግሞ ማሰብ አይቻልም። እና በቃ ተስፋ የሰው ልጅ ነገር ነው። በቃ እንዴት እንደምገልጸው ግራ ገብቶኛል። ግን ብቻ ሆፕ ኢዝ ሂውማን በቃ የሆነ የሚያኖር የሚያስቀጥል ነገር ነው። ምንድነው ሆፕ ወይም ተስፋ የምንለው ነገር ማለት ነው። ያ ማለት ግን ላይፍ በጣም ኢዚ ነው ምናምን እያልኩ አይደለም። በጣም 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 ብዙ ከባድ ነገሮች አሉ። የሰው ልጅ ስፒሪት ማይሰበር ሆኖ የሰው ልጅ መንፈስ በጣም ጠንካራ ማይሰበር ከሞት ከነዚህ አይነት ነገሮች ከስብራት ከእስራት ምናምን በላይ ሆኖ ነው እንጂ በጣም ብዙ ነገሮች የሰው ልጅ ተስፋ ሊሰብሩ አሰፍስፈዋል። እኔም ፐርሰናሊ በጣም ብዙ ጊዜ ላይክ የተቸገርኩባቸው ወይም ደግሞ የተቸገርኩባቸው ስለ እንዴት ነው ስፒሪቹዋሊ በጣም ላይክ ወጥቼ ፀሐይን ማየት እስኪያስጠላኝ ድረስ ቀኑን ፌስ ማድረግ እስኪያስጠላኝ ድረስ በቃ ይሄ ሮክ በተም የሚመስል ሜንታሊ ሮክ በተም የሚመስል ቦታ ሁላ የደረስኩ የመሰለኝ ጊዜ አለ። በቃ ላይክ አሁን ከዚህ ውስጥ ይወጣል ማለት ከዚህ ውስጥ ወጥቼ ህይወቴን ወደሚረባ ወደሚጠቅም ነገር ምናምን ላመጣው እችላለሁ ምናምን ብዬ በጣም ብዙ ጊዜ ብቻ በጣም ላይክ እንዴት ነው በቃ ዚስ ማይንድ አለ አይደለ በቃ ይሄ እኔ መጨረሻ ነው ምናምን ያልኩባቸው ጊዜያት ነበሩ። ግን እነዛ ነገሮች ሁሉ መጨረሻ አልሆኑም ወይም ደግሞ አልነበሩም ነገር ማለት ነው። እና ኢቭን ካሁን ወዲህም ደግሞ በጣም ከባድ የሆነ ሲቹዌሽን ውስጥ በገባ ደግሞ እንደዛው በዛው ዊል ፓወር ደግሞ እንደምወጣ አውቀዋለሁ። እና በጣም የሰው ልጆች በጣም ብዙ የሚፈትኑ ነገሮች አሉ። በጣም ብዙ የሰው ልጅ መንፈስ የሚፈታተኑ ነገሮች አሉ። ለምሳሌ ትዝ የሚለኝ ሙቪ አለ
ለምሳሌ ሊትል ሚስ ሰንሻይን የሚል ሙቪ ማለት ነው። እና ሊትል ሚስ ሰንሻይን ላይ ጀስት ልጁ አንደኛው ልጅ ህይወቱን በሙሉ ላይክ ይሄን የኔቪ ፓይለት የአይሮፕላን አብራሪ ለመሆን ነው የኖረው ወይም ደግሞ ሲሰራ ማለት ሀሳቡ የነበረው ምናምን እንደዛ ነው። እና የሆነ ሰዓት ከለር ብላይንድ እንደሆነ ወይም ደግሞ ከለሮችን መለየት እንደማይችል የሚረዳበት ታይም አለና ማይ ጋድ ያቺ ሲን በቃ ላይክ Dwayne, I think you might be colorblind. You can't fly jets if you're colorblind. እንዴት ነው የህይወትን ፐርፐዝ ሁሉ መነጠቅ የህይወትን አላማ በሙሉ እንደመነጠቅ ማለት ነው። እና ላይክ ዩ ኖ ከለር ብላይንድ ነህ መሆን አትችልም ምናምን ይለዋል ሂዝ ፋሚሊ ሜምበር ማለት ነው። እና ላይክ ስብር ነው የሚለው ልጁ ማለት ነው። እና ዛት ሲምስ በቃ የሱ ፍጻሜ ምናምን ይመስላል ያ ሌላም ፊልም መጥቀስ ካስፈለገ ደግሞ ሜታል ሳውንድ የሚል ፊልም አለ። እዛ ሜታል ሳውንድ ላይም እንደዛው ልጁ ድራም ተጫዋች ነው በጣም ድራም ተጫዋች ለመሆን በጣም ብዙ ዋጋ ከፍሏል። ህይወቱን በሙሉ ፕራክቲስ አድርጓል ምናምን። ከዛ ኦል ኦፍ ሰደን ሂሪንግ ምንድነው የመስማት ችሎታው እየቀነሰ ይመጣል። ድራም ተጫዋች መሆን አይችልም። እና እንደዛ የሚመስሉ በጣም ብዙ ሞመንቶች ይገጥማቸዋል የሰው ልጆች። ግን ያ ማለት ፍጻሜያቸው ነው መጨረሻቸው ነው ማለት አይደለም። that's why I love the word እንደገና የሚለውን በጣም እኔ ከአማርኛ ወርዶች በሙሉ በጣም የምወደው ወርድ እንደገና የሚለው ነው። በቃ እንደገና በቃ አላለቀም፣ አዲስ ነው ምናምን አዲስ ተስፋ አለ ሁልጊዜም ድጋሚ ለመጀመር from scratch ለመጀመር ሁሌም ተስፋ አለ። እና somehow ተስፋ በተፈጥሮ ላይ የሚደረግ አመጽ ነው ብዬ አስባለሁ ነው። ወይም ነው በጣም ከባድ በሆነ ተፈጥሮ ላይ የማመጽ ችሎታ ነው ብዬ ነው ማስበው። ያ ተስፋ በተፈጥሮ ላይ የሚደረግ አመጽ ነው። አይ ገስ እቺ ስቴትመንት አሪፍ ናት እንደዚህ ሲቀመጥ። የሆነ ጊዜ ልጅ ሆኜ የሆነች አበባ በጣም ፋሲኔት አደረገችኝ ነው። በጣም ፊሎሶፊካል ለማድረግ ሳይሆን በጣም ኢምፕረስድ የሚያደርጉኝ ነገሮች አንዳንዴ በጣም አይረሱኝም። እና ያለፍ ከትምህርት ቤት የተመለሰ ነገር እና አስፋልት ነው እና አስፋልቱ ተሰንጥቋል። እንደዚህ ስንጥቃል አይደል ንቃቃት ነገር እንደዛ ተሰንጥቋል። እና በስንጥቁ ውስጥ በጣም የምታምር አበባ ነው ቢጫ አበባ በቅላለች ነገር ማለት ነው። እና እቻት ገረመኝ ላይክ ብቻዋን ናት። በቃ አስፋልቱ ምናምን ድርቅ ያለ አስፋልት ነው ምንም እርጥበት የለውም ምናምን። በዛ መሃል ግን አበባዋ በቅላለች ሃርሽ በሆነ ኤንቫይሮንመንት ውስጥ መብቀል በሌለባት ቦታ ላይ ምንም አይነት የህይወት ሽታ በሌለበት ውሃ በሌለበት ወይም ደግሞ የሚጠቅማት ነገር በሌለበት ሊያሳድጋት የሚችል ነርቸር ሊያረጋት የሚችል ነገር በሌለበት ቦታ በቅላለች። እሱ ብቻ ሳይሆን ጥግ ላይ ናት ብዙ መኪኖች ተጠግተው ቢሄዱ ሊገጯት እና ሊጨፈልቋት በሚችሉበት ቦታ ነውና በጣም ፋሲኔት አደረገችኝ ሰማው ደግሞ ጥሩ ሜታፎር ናት ለተስፋ። እና ኋላ ላይ ቱፓክ ሻኩርን ግጥም ሳነብ እሷ አበባ ናት ትዝ ያለችኝ the rose that grew from the concrete ሚልና ያ ማይ ጋድ በጣም በቃ ተፈጥሮ ላይ ማመጽ አሁንም በተባለው ነገር ላይ ይሆናል ብለህ ገግመህ መሆን ማለት ነው። እና somehow ሊያጠፉህ የሚችሉ ነገሮች ባሉበት ቦታ አንተ ፎርምህን ቀይረህ ትቀጥላለህ ነው በቅድም እንደገና ስለ ካነሳዋቸው ነገሮች መሃል አንዱ ያ ነው። ለምሳሌ በእውቀቱ ግጥም አለና በጣም ወደው ግጥም ጋን ከጀርባ ወድቆ ገል ሆኖ ቀጠለ ከመሰበር ወዲያም ሌላ ህላዋ ያለ ይላል ነው። ጋን ነበረ ተሰበረ ወድቆ ከጀርባ ዘን ሲሰበር ተሰብሯል አብቅቷል ምናምን አይነት ነገር ነው የሚባለው አይደለ በኖርማል አማርኛው። ግን በቃ ገል ሆኖ ቀጠለ ነው ገልም ለራሱ ኤግዚስት ማድረግ ይችላል ገል ራሱ የጋን ስባሪ ሳይሆን ያ ነገር የጋን ስባሪ ሳይሆን ገል ነው በቃ ስራ ያለው ነገር ነው ታከከበትም አመድ ታፈሰበትም በቃ ህይወት ነው ኤግዚስት ማድረግ ነው ማተር ያደርጋል ያ ላይፍ ምናምን። እና
ያ that's why ሁሌም የመቀጠል ተስፋ አለ። ተስፋ መቁረጥ somehow ለምሳሌ ሱሳይድ ያደረጉ ሰዎችን እናስብ በቃ ማለት ይሄ ዓለም ለኔ አይሆንም ምናምን በቃ ላይክ የኔ ችግር በጣም በህይወት የሚፈታ አይደለም ምናምን ብሎ ለምሳሌ somebody ሱሳይድ አደረጋል ማለት I'm not እዚህ ጋር ሱሳይድን ያበረታታው አይደለም፣ ግን ያ ሰውዬው አሁን ተስፋ ቆረጠ ነው የምንለው አይደለም። እኔ ሳስበው ተስፋ መቁረጥ የሚመስለው ነገር ራሱ ተስፋ የማድረግ እርምጃ ነው። ለምሳሌ ያ ሰውዬ ተስፋ ቆረጠ ምናምን አይደለም። እሺ ላይክ ሞተ አይደለ? ስትሞት ምንድነው እዚህ ያሰቃየኝ ነገር አይቀጥልም አብሮኝ፣ እዚህ መከራ የሆነብኝ ነገር አይመጣም አብሮኝ፣ እዚህ እንዳልኖር ያደረገኝ ነገር አይመጣም፣ ሰፍሪንጉ አይመጣም፣ አይከተለኝም። የተሻለ ነው ሞት የተሻለ ነው በሚል ተስፋ ነው ሳማው የምናደርገውና ላይክ እሱ ራሱ የመጨረሻው የተስፋ መቁረጥ እርምጃ የሚመስለው ነገር ራሱ የተስፋ ማድረግ እርምጃ ነው እና ተስፋ እንደ ቡምራንግ ስንወረውረው ተመልሶ ወደኛ የሚመጣ ነገር ነው። ሁሌም ልንሰብረው ስንሞክር የሆነ ስቴንቤክ አባባል ነበር ስቶፌደል ላይ መሰለኝና ያ የማይሰበረው የሰው ልጅ መንፈስ ላይክ ማለት በብዙ ነገር ተሞክሯል የሰው ልጅ መንፈስ ለመስበር ግን አይሰበርም ነው። በቃ ተስፋ አብሮን የሚኖር ነገር ነው። ኢምፕሬስ ማድረግ ነው። እና ሌላው ፖስት ትራውማቲክ ግሮዝ የምንለው ነገር አለ። ፖስት ትራውማቲክ ግሮዝ ማለት ምንድነው? አንድ በጣም ከባድ የሆነ የሚሰብር ህይወታችንን በቃ ሊቋጭ የሚችል ትራውማቲክ ኢቨንት ገጥሞን ሳለ ያንን ነገር ተሰብሮ ለመቅረት ሳይሆን ያንን ነገር ለውጦ ህይወታችን ለውጠን ወደ ሻለ ነገር ምንድነው ለመቀየርና ለመጠቀም ምናምን ስናውለው ነው። ለምሳሌ አንድ ሰው በጣም ብዙ ጊዜ እንደዚህ አይነት ሰዎች አይታችሁ አጣቁም። ለምሳሌ ላይክ የሞት ጫፍ ደርሰው የተመለሱ ሰዎች ወይም በጣም ከከባድ አደጋ ምናምን የተረፉ ሰዎች ሞር ላይፍን አፕሪሺየት ማድረግ ይጀምራሉ። እኛ በጣም ትናንሽ የምንላቸው ነገሮች ለነሱ ብርቅ ነው፣ ምክንያቱም ሁለተኛ ህይወት እንደተሰጣቸው ነገር ስለሚያስቡ ማለት ነው። እና ላይክ ሊሰብረን የመጣው ነገር የሚሰብረን ነገር አይደለም። እኛ ሰርቫይቭ የማድረግ አቅም ችሎታ አለን ነው። ሜቢ ተደጋግሞ ተጠቅሶ ሊሆን ይችላል፣ ግን በጣም ስቲል ፋሲኔት የሚያደርገኝ ነገር ምንድነው የጃፓኖች የዋቢ ሳቢ ኮንሰፕት ነው። አንድ ነገር ሲሰበር በወርቅ ይለብጡታል which means ውድ በሆነ ነገር ማለት ነው። የተሰበረው ነገር more valuable ነው፣ the broken is more beautiful ይሉታል እንደውም። እና ያንን ነገር ጭራሽ በወርቅ ለብጠው ይሄ መሰበሩን እንደ ኤሰንስ ምናምን ያዩለታል፣ ጭራሽ እንደሚጠቅም ነገር ያድርጉታልና በጣም ነው ፋሲኔት የሚያደርገኝ በቃ ተሰብሮ መቅረት አይደለም ምናምን ነው። somehow አማርኛም በጣም የሚያስገርም ነገር አለ። ለምሳሌ የተሰበረን ነገር ወርቆ የተሰበረን ነገር ነቃ ነው የሚባለው አይደል? የሆነ ነገር ብርሌ ከነቃ ምናምን ይባላል እንደውምና ሞደቅን መሰበርን መንቃት ይለዋል አማርኛውና somehow ካሰብነው ፋሲኔቲንግ ነው somehow እንደ ወርድ ፕሌም ከወሰድ ነው ማለት ነው። እና መሰበር መንቃት ነው sometimes በዛ ውስጥ ነው ኮንሺየስ ምን ሆኖ ምናምን ነገርና ቀደም የሆነ ሙቪ ዘ ሻውሻንክ ሪደምፕሽን አንስቼላችሁ ነበርና ዘ ሻውሻንክ ሪደምፕሽን ሲያልቅ ምን ይላል? አንድሬ ዱርፍሬንስ or something እንደዛ ያለ ነገር ዋናው ካራክተር ማለት ነው ምን ይላል? hope is a good thing, maybe the best of things ማለት ተስፋ በጣም ጥሩ ነገር ነው። ምናልባትም በአለም ካሉ ነገሮች ሁሉ በጣም ጥሩ ነገር ነው እና ጥሩ ነገሮች ደግሞ አይሞቱም ምናምን ይላልና ያ ዛስ በቃ ትክክለኛው መረዳት ያ ነው ስለ ተስፋ ያለኝ ነገር ነው። እና ተስፋ የሚቆረጥ ነገር አይደለም፣ ተስፋ ከሰው ልጅ የሚነጠል ነገር አይደለም ምናምን። እና አፍተር ኦል እኔና ሬድ ልክ አልነበርንም ማለት ነው ሰው ይሄኛው ተስፋ ለኔ ምንድነው ላይክ ይሄኛው ነው በቃ አሁን ያወራሁት ነገር ነው ባጭሩ ማለት ነው። ትንሽ ኦል ኦቨር ዘ ፕሌስ ከሆነ እንግዲህ ይቅርታ እንጠይቃለን። ወደፊት በጣም ፕሪሳይዝ ለመሆን እሞክራለሁ። ሜቢ ቀጣይ አንድ መጽሐፍ ሪቪው ለማድረግ ያሰብኩ ነው ምናምን። ሀሳብ ካላችሁ አስተያየት ካላችሁ ሌት ሚ ኖ ኮሜንት ላይ ምናምን እና ቴንክ ዩ በጣም አሪፍ ኤክስፒሪየንስ ነው ምናምን ደስ ይላል። እና ወደ ነፋሻማው ቀኔ ልመለስ። ቴንክ ዩ ባይ ባይ።